ቀብዲን ቢተምተ ተገዝታለች ነው የሚለው ይሄን ቢተምተ ነው የሚለው ኦሮሚ ትንሽ ቃሉ ዘግነን አብዛኛው ሊቅ አሁን ልትገነዘብ ይገባል አማራው እኔ የህልውና አደጋ አለብኝ ሲል የአማራው የህልውና አደጋ በራሱ የኢትዮጵያ የህልውና አደጋ ዓለም ያውቃል አሁን ኦሮሚያ የምትባል ሀገር አለች አሁን እኛ ማንቀበለው ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ እንግዲህ ፕሮግራማችን ጀምረናል ዛሬ በእውነት በጣም ወሳኝ ፕሮግራም ነው መስራት የምፈልገው በተለይ አጠቃላይ ያለንበትን ሁኔታ ከእውነተኛ ታሪክ እየተነሳው ነገሮችን መገምገም ነው የምፈልገው እጅግ የሚገርም አነጋጋሪ ነው በቼም የኢትዮጵያ ፖለቲካ በሐቅ የሚመሰክሩ የሚናገሩ ሰዎች ጽንፈኞች ናቸው አይታመኑም ማህበረሰቡም የበለጠ የፕሮፓጋንዳ ሰለባ ስለሆነ የዚህ ትርክት ባለቤቶች በተለይ እንዲገዙት ምክንያት ሆኗል ብዬ አስባለሁ ይሄንን የምናገረው አሁን እኔ በማስረጃ ሁለተኛ በመረጃ ይሄንን የጽናት ሚዲያ ቤተሰቦች ከግምት እንድታስገቡልኝ እጠይቃለሁ ከፕሮግራሙ ቅድሚያ ግን ማመስገን የምፈልገው ሰው አለ ለዚህ ፕሮግራም መነሻ የሆነኝ ኤቢሲ ላይ ኮሎኔል ገመቹ አያና እና ጀነራል ኃይሉ ጎንፋ አንደኛው ሰው በተቃዋሚ ስም ነው ያለው የኦነግ ከፍተኛ አመራር ነው በነገራችን ላይ ታሪኩን እነግራችኋለሁ አንደኛው በተመሳሳይ ደግሞ የመንግስት አማካሪ ነው ይሄ ያገዛዙ አማካሪና በጫካ በኩል ደግሞ ያለው በዋናነት ማስተር ማይንዱ ገመቹ አያና የተናገሩትን ትንግርቱ ገብረ ጻዲቅ በትርጉም አሰምቶናል ይሄንን ተንተርሼ ከገጠመኝ እውነተኛ ታሪክ ከሰማሁት ማረጋገጫ ከዚህ በፊትም የመሰከረውን እያያያዝን ሶስት መሰረታዊ ጉዳዮች ላይ ድምዳሜ ላይ እደርሳለሁ የጽናት ሚዲያ ቤተሰብ እንደዚህ አይነት ፕሮግራም የምንሰራው በዋናነት ማንም ሰው አዳመጠው አላዳመጠው እውነትን መስክረን የህሊናና የሞራል ተወቃሽ አንሆንም ነገ ጠዋት ምናልባት ዛሬ በጣም ብዙ ሰው እያስጨነቀ ያለው የአዶናይ ጉዳይ ነው ይገባኛል በጣም ብዙ እያስጨነቀ ስለ ሀገሩ ጉዳይ አይደለም ወጥቶ ስለመግባቱ ጉዳይ አይደለም ነገ ጠዋት ምን ይከሰታል ብሎ ስለማሰብ ጉዳይ አይደለም አሁን ህዝቡ ወጣቱ በተለይ እያሰበ ያለው አሁን ዘመን ያመጣው ጉዳይ ስለሆነ በእንደዚህ አይነት በጣም ርካሽ እና ትናንሽ በሆኑ ጉዳዮች ላይ የሚጠመድ ትውልድ ምን አይነት ክሽፈት ውስጥ ገብቶ እሱ ሳያውቀው ከጀርባው የተበላ ትውልድ ሆኗል ለዚህ ማስረጃው እኛን ሳትሰሙ የሚናገሩትን እንድትሰሙ እንጠይቃለን ከራ ሎላ ቆፈደ መልካማ ከጀደሙ እንጅሩ ከራ ነጋ ቆፈስ ምት ዮኒ ከራ ነጋ ደደበመ ብይከሙ ሎሌት ብልሶ ካን ኦቱተ ኤሞገሩ መልኪ ጉዳን ካርገሙ ከራ ነጋ ኦቱተ ያዳምኒ ረኮ ከሰ ጅራ ገሩ ተመጅር ማለ ኢምፓየር ከሰ ጅራ ኢትዮጵያ ወይረርቱ ኦሮሚያ ኦኤልኤፍ ነው የኦኤልኤፍ ኦሮሞ ሊበሬሽን ፍሮንት እያለው ወይንም የኦሮሞ ነጻነት ግንባር እያለው ኦነግ ተወካይ ነው እንግዲህ እንደምታውቁት
አሁን ለጊዜው በሰላማዊ መንገድ ኦሮሚያን እንገነባለን ሀገር እናደርጋለን ብለን ነው እየታገልን ያለ ነው። ካልሆነ ግን ያው ወደ ጦርነት ተመልሰን በጦርነትም አማራጭ ሀገር እናደርጋለን ነው የሚለው። አዲስ አበባ ነው ይሄንን። ስለዚህ ከምንም በላይ ይሄንን ፕሮግራም አዘጋጅቶ በተለይ በትርጉም እየተከታተለ እንደ ከዚህ በፊት ሁሉ ረዳት ፕሮፌሰር ትንግርቱ ገብረ ጻዲቅ ከሱ ጋር ያለው ጋዜጠኛ አንሙት አብራ በጣም የሚገርም ስራ እየሰሩ በተለይ ትንግርቱ የሚገርም ለትግሉ አስተዋጽኦ እያደረገ ነው ብዬ አስባለሁ። አንድ በአንድ እየተከታተላቸው የሚናገሩትን ነገር በትርጉም እያመጣ ፖለቲካዊ እንድምታውን የበለጠ ሰው እንዲገነዘብ እያደረገ ነው። ይሄ ክፍተት አማራ ላይ በጣም በስፋት ነው ያለው። በጣም ይሄ ነው የጠላትን ህሳቤዎቹን የዕለት ተዕለት እንቅስቃሴዎቹን እየገመገሙ ንግግራቸውን እየተከታተሉ ወደ ህዝቡ ማምጣት እነዚህን ሰዎች ምናልባት ያልተረዳቸው ሰዎች በጣም ዘገምተኛ የሆነ ሂደት ውስጥ ላለ ሰው እኔ የበለጠ ጠቃሚ ነው ብዬ አስባለሁ። የተረዱት ሰዎች ግን ያው ጽንፈኞች ተብለን የፕሮፓጋንዳ ስራ እስካሁንም ስማችን ሁሉ እያጠፉ እያብጠለጠሉ እያናናቁ እየሰደቡ ስም ይሰጡናል። ኦህዴድ የሚታገሉትን ሰዎች ሁሉ ምንድን ነው የሚያደርገው? በጣም ማሳነስ፣ በህብረተሰብ ውስጥ ተደማጭ እንዳይሆኑ ይህንን ስም ሲሰጡ ደግሞ በጣም አውርዶ ምናልባት እንደው ያልተሰደበ ሰው የለም። ግን በጣም እንደው ብዙ ተሰደቡ ከተባሉ ሰዎች ውስጥ ግን እኔ ግንባር ቀደም ነኝ ብዬ አስባለሁ። ለምንድን ነው የስድቡ ምክንያት ምንድን ነው? ማብጠልጠሉና ማዋረዱ ለምን መጣ? ኦህዴዳውያን ለምንድን ነው በዚህ ደረጃ ነክሰው ያዙ? ለምንድን ነው ነጋ ጠባ ወደ እስር ቤት የሚያመላልሱ? ለምንድን ነው በጥርሳቸው ውስጥ እንደገባ ስቴኪኒ ሁል ጊዜ የሚነካኩን ብዬ ሳስበው እውነተኛ የሆነ ስነ ልቦናቸውን ፈትሸን ስላገኘ ነው። በዚህ በጣም ደስ ይለኛል። ስለዚህ ማንነታቸውን ከመነሻቸው ይህንን ስብስብ እያጋለጥ ነው ስለመጣን በጣም አሁን ግን እያጋለጡ ራሳቸውን እየመጡ ነው። አሁን ይሄ መንጋ ይሄ የእንስሳ ስብስብ ራሱን በአደባባይ ላይ እያጋለጠ እየመጣ ነው። በዚህ የማጋለጥ ሂደት ውስጥ ደግሞ ትንግርቱ ገብረ ጻዲቅ የምትጫወተው ሚና እኔ በጣም ነው ደስ ያለኝ። በጣም እኔ በዚህ ቀጥልበት ነው፣ ሌላ ምንም አይደለም። ገመቹ አያና ከታሪክ ልንገራችሁና ወደ ማስረጃው እንሄዳለን። ገመቹ አያና ኮሎኔል ገመቹ አያና ሁለት ጊዜ አግኝቼዋለሁ። አንደኛው በ2011 ምናልባት ከዚህ ከሰኔ 15ቱ ጋር ከናሳምነው ጋር በተያያዘ እዛ አካባቢ አማራ ክልል ላይ በተፈጠረው ያው በርካታ የአማራ ልጆች ሲታፈሱ እኔም ያው የሂደቱ ሰለባ ሆኜ አዲስ አበባ ከመጣሁ በኋላ በጣም በአስቸጋሪ ሁኔታ ቤቴም ገብቼ እንደወጣሁ ገና ውጭ ነው ያዙኝ። የዛን ሰዓት 2011 ላይ ኮሎኔል ገመቹ አያና አዲስ አበባ ፖሊስ ኮሚሽን አግኝተነዋል። እነ ክርስቲያን ታደለ እነ በለጠ ካሳ አብዛኞቹም ያው እዛ ስለነበርን አብዛኞቻችን እናውቀዋለን። ሁለተኛ ያገኘሁት ምናልባት የጽናት ሚዲያ ቤተሰብ ካስታወሳችሁ ከሀጫሎ ግድያ ጋር አብሮ ተጠርጥሮ አሁን ያው 20 ዓመት አካባቢ ተፈርዶበት የታሰረው ገዳይ የተባለው እና ስም የተሰጠው ግን በተግባር ግን እሱ ያልሆነው ጥላውን ያሚ የሚባል ልጅ ነበር። በጣም ትንሽ ልጅ፣ ወጣት ልጅ። ይሄ ልጅ ቂሊንጦ እስር ቤት እያለ 2013 አካባቢ እኛ ቃሊቲ በነበርንበት ሰዓት ይሄ ጥላውን ያሚ የሚባል ልጅ እኔ እንግዲህ እዛ የሰማሁትን ነው
ከሀጫሉ ግድያ ጋር በተገናኘ ግድያ እንዳልፈጸመ እና ከፍተኛ የሆነ አስገዳጅ የሆነ ቶርች አድርገውት እንዲያምን መደረጉን ይመስለኛል በሚዲያ ላይ ተለቋል። ከዚህ ጋር በተገናኘ አንድ ቀን ማታ አካባቢ በሩ ተከፍቶ እኛ ያለንበት ክፍል ውስጥ ዞን 1 ዋይት ሃውስ የሚባል የመጀመሪያው ቤት ከነ ማስረጃው መናገር ነው ፈልገው። በሰዓቱም የህወሓት ከፍተኛ አመራሮች እዛው እኛ ጋር ያሉ ሰዎች የሚያውቁት እነ ዶክተር አብርሃም ተከስተ እነ ማነው ስሙ የህወሓት ጽህፈት ቤት ኃላፊ የነበረው በተመሳሳይ ሌሎችም ይህ ሰው ማታ እዛ ቤት ውስጥ አምጥተው አስገቡት። ኮሎኔል ገመቹ አያና መኝታውም ከኔ መኝታ አልጋ አጠገብ ያለች አልጋ ላይ ነው ያነባል። አንዳንድ ጊዜ እንጫወታለን። ይሄንን የምናገረው ለምስክርነት የሚያዳምጥ ሰው እንኳን ባይኖር እንኳን ለታሪክ ይቀመጥ። ቢያንስ ነገ ጠዋት ላዳመጡን ሰዎች እናስታውሳቸዋለን። ኮሎኔል ገመቹ አያና እዛ መጥቶ ብዙ ጊዜ መጽሐፍ ያነባል። እኔ ጋም ያሉትን መጽሐፎች እየተዋሰ ሌሎች ጋም ያለውን ማንበብ ይወዳል። በጣም ወታደራዊ አቅም ያለው ሰውና በጣም ስትራቴጂክ የሆነ የሜካናይዝድ አዋጊ የሆነ ሰው ነው። በጣም ሙያው በጥልቅ ሙያ ያለው ሰው ነው። በዚህ ላይ ምንም የመረጃ ስህተት የለኝም። ይህ ሰው ነጥቤ ላይ ልመጣላቸው የፈለኩት ከታሪኩ ጋር ማያያዝ ስለፈለኩ ነው። ከህወሓት ጦርነት ጋር በተለይ በዛን ሰዓት በጣም ጦርነቱ እየተባባሰ ውጭም ያለው ኖሞር የሚለው ሰልፈኛውም ውስጥም አገር ቤትም ያለው እነ አዳነች የሚያስወጡት ሰላማዊ ሰልፍ በጣም እየተጧጣፈ ባለበት ሰዓት ኮሎኔል ገመቹ አያና አንድ ነገር ተናግሯል። ምንድን ነው ያለው መሰላችሁ? በተለይ የአማራ ሰዎች ይሄ አብይን የሚደግፉ ሰዎች የአማራ ሰው ነው የሚለው አብይን አታውቁትም። አብይ ከአማራ ይልቅ ለኦነግ ይቀርባል። አብይ አማራው እስከደገፈው ድረስ ነው ስልጣን ላይ የሚቆየው እንጂ አማራው የተቃወመው ቀን ግን እውነተኛ ኦነግነቱን ያሳያቸዋል፣ ይነግራቸዋል። እኔ ይህንን አውቃለሁ ነው የሚለው። ይህን ስናገር አንድም እንደ ክርስቲያን ነው የምናገረው፣ አንድም የታሪኩ ባለቤት እንደሆነ ሰው ነው የምናገረው። የፖለቲካውን የምጨምረው የፕሮፓጋንዳ ጉዳይ የለም፣ ምንም የለም። እዛ ሂደት ውስጥ ያሉ ሰዎች ሁሉ ምናልባትም አንዳንድ ሰዎች ያውቃሉ። በዛ ደረጃ ገመቹ አያና አብይን ሲያስቀምጠው አብይን ደግሞ በጣም ያውቀዋል። ደግሞ ማወቁንም ደግሞ ይናገራል። ከአንድም ሁለት ጊዜ ተለምኗል። እሱ ራሱ ከአንደበቱ እንደሚናገረው የተለመነው ዋናው የመንግስት ከፍተኛ ስልጣን ተሰጥቶ ወታደራዊ መኮንን ሁን ተብሎ እንደተለመነ ከራሱ አንደበት ነግሮኛል። ሌሎችም የሰሙት ጉዳይ ነው። ከዚህ ውጪ የምትፈልገውን ነገር እንስጥህና ቢያንስ የፖለቲካ ትርክቶችን አታምጣ፣ ወቅቱ አይደለም፣ አደባባይ ላይ አትውጣ፣ አደባባይ ላይ አትውጣ። ቤት ይሰጥሃል፣ የምትፈልገው ነገር ይሰጥሃል፣ የሚመደብልህ ጥበቃ ይመደብልሃል። ግን የማሳጣት ስራ ግን አትስራ ብለው በደጋጋሚ ጊዜ እንደጨቀጨቁትና እሱ ግን እኔ የምታገለው
የህዝብ ጥቅም ለማስጠበቅ ነው። ስለዚህ ለምንድን ነው ዝም የምለው? እኔ እናገራለሁ፣ እናንተ ከፈለጋችሁ ሰሩኝ ነው ያልኳቸው ነው የሚለው። እኔ ፋክት ነው የምነግራችሁ። ስለዚህ እሱ ራሱ እንደ አንድ ታጋይ ስለሚመለከትም ደግሞ ነው ብዬ ነው የማስበው። በጣም ስትራቴጂክ የሆነ ሰው ነው። በጣም በዚህ ሁኔታ ላይ ደረቱን ነፍቶ ሲናገር ምንም አይነት እንትን የለውም። እኔ አብይን ከኔ የተሻለ የሚያውቀው ሰው የለም። አብይ የአማራው ድጋፍ የቆመ ቀን፣ ከዳኝ ብሎ ያሰበ ቀን ይበቀለዋል። ትክክለኛ ማንነቱን ያሳየናል። እኔ ለአማራ ሊቃን ይህንን ስነግራችሁ ምናልባት እንደ ሌላ ትርጉም አትስጡት ብሎ ሁሉ ነው የሚናገረው። እኛ የአብይ ደጋፊዎች አይደለንም። እሱ በጅምላ ያንን ማስቀመጥ የሚፈልገው ከጦርነቱ ጋር በተያያዘ የአንድነት ኃይሉ ድጋፍ የአማራ ድጋፍ ነው። ይሄ የተደበላለቀው ድጋፍ ሁሉ ይሄ የፌዴራሊስት ካምፕ ሁሉ በሬም ቆሎም እየያዘ የሚመጣ ሁሉ የአማራ ድጋፍ ነው ብሎ ነው የሚያስቡት። እና ገመቹ ያንን አስቦ ነው ይሄንን የሚናገረው። ታሪኩን እዚህ ላይ ልዝጋው። ከገመቹ አየና ጋር ከዛ በኋላ ተለያየን። ቀድሞ አወጡት፣ ወዴት እንደወሰዱት አላውቅም። ያመጡት ግን ቅድም ብያቸዋለሁ ከአጫሉ ገዳይ ጋር ከጥላሁን ጋር በተያያዘ ቪዲዮ አውጥተሃል ተብሎ ነው። ምናልባት እኔ እስር ቤት ውስጥ ነኝ። ይሄ ቪዲዮ አደባባይ ላይ ወጥቶ ያያችሁ ሰዎች ካላችሁ ከዛ ጊዜ ጀምሮ ያለ ታሪክ ነው የምናገረው። ኦኬ እሺ። ከዚህ በኋላ ገመቹ አያና ከእስር ቤት ተፈታ። አዲስ አበባ ነው የሚኖረው። ጥበቃ ተመድቦለታል። በጣም በእርግጠኝነት ነው የምናገረው። ጥበቃ አላቸው። በጣም የሚታወቁ ስትራቴጂክ የሆኑ ሰዎች ጥበቃ አላቸው። ማስተር ማይንድም ነው። በተለይ በጫካ አካባቢ ላሉ ኃይል ምንም ጥያቄ የለውም። ከነ ፍቃዱ ጋር የሚገናኝ ሰው እዛ ካለው ቡድን ጋር በደንብ ስትራቴጂክ የሆነ አመራር የሚሰጥ ሰው ነው። ኃይሉ ጎንፋ የተባለው ሰው እኔ በአካል አላውቀውም። በሚዲያ ከዚህ በፊት እንደምናውቀው ፖለቲካው ላይ እንደሚታወቅ ሰው ግን ስሜን እንኳን ያስቀየረኝ ከዚህ በፊት አርቲስት ቲቪ ላይ ቀርቦ የተናገረው ቃል በቃል ሚኒሊክ ነው። እኔ ኃይሉ ጎንፋ የተባልኩት በዚህ ተጽዕኖ ነው ብሎ ሲናገር አስታውሳለሁ። ትልቅ የፖለቲካ ክርክርም ተፈጥሮ ነው። ይሄ ሰው ገመቹ አያና አዲስ አበባ ላይ በተቀመጠ አንድ ሚዲያ ላይ በኦሮምኛ ኢንተርቪው ሰጥቷል። በኢንተርቪው ላይ የተናገረው እና ቅድም እኔ ከታሪኩ ጋር እያያያዝኩኝ እንድመጣላችሁ ፈልጌ ነው። ገመቹ አያና አዲስ አበባ ላይ ተቀምጦ ምን አለ? በሰላማዊ መንገድ የምንታገለው ኢምፓየር ከሆነችው ኢትዮጵያ ነፃ ለመውጣት ነው። በሰላማዊ መንገድ የምንታገለው ሰላማዊ ትግል ውስጥ ሆኖ ገመቹ አያና በምን ሁኔታ ውስጥ እንዳለ እናውቃለን። የመጣው ከኦነግ ጋር ተሰብስቦ ነው የገባው። ከዛ በኋላ ያው ቡራዩ አካባቢ ላይ ምናምን አንዳንድ ነገሮች እና አብይ ታክቲካል አንዳንድ ነገሮችን አስፈጸሙ። ከዛ ጋር በተያያዘ መጀመሪያ ታሰረ። ከዛ በኋላ ደግሞ በተለያየ ምክንያት የታሰረ ሰው ነው። አሁን ግን አደባባይ ላይ በሰላማዊ ትግል የሚታገለው ገመቹ የምንታገልበት ዋናው ምክንያት ነፃ ኦሮሚያን ለመፍጠር ነው ብሎ አደባባይ ላይ የመጣው። ከዚህ በፊትም ተናግሮታል። ከሪፖርተር ጋር ያደረገውን እንትን አዳምጡት። እኛ እኮ ኢትዮጵያን ልንገነባት ልንሰራት አይደለም፣ ኦሮሚያን ነፃ ልናወጣት። ኦሮሚያን ነፃ ልናወጣ ከሆነ ደግሞ አማራ ጎረቤታችን ነው፣ ሲዳማ ጎረቤታችን ነው፣ ሶማሌ ጎረቤታችን ነው። እንደ ጎረቤት አብረን እንሰራለን እንጂ እንደ ኢትዮጵያ
አንድ ሰራዊት አንገነባም። አንድ የፖለቲካ ማህበረሰብም አንገነባም። ኦሮሚያን ነፃ ኦሮሚያን ልናመጣ። ስለዚህ ህወሓት ያደረገውን አናደርግም። ህወሓቶች እስከ ዛሬም ስማቸውን አልቀየሩ። ልብ አድርግ፣ እስከ ዛሬም ስማቸውን አልቀየሩ። ህዝባዊ ወያኔ ሓርነት ትግራይ እኮ የትግራይ ህዝብ ነፃነት ግንባር እኮ ናቸው። ተረዳ? እሱን ተውና ኢትዮጵያን ወደ ማደራጀት ገቡ። እነሱ ከዓላማቸው ነው ወጡ። እኛ እንደዛ ነው የምንለው። እኛ በፍጹም አናደርግም። ለወደፊቱም እዛን ጊዜም አላደረጉም፣ አሁንም አናደርግም። ከማንኛውም የኢትዮጵያ ፖለቲካ ድርጅት ህዝብ ጋር አብረን እንሰራለን። ግን የኦሮሞ ነፃነት ግንባር ብለን አማራንም ትግራይንም አናደራጅም። ይህንን የተናገረው ገመቹ አሁን በድጋሚም ኢምፓየር ከሆነችው ኢትዮጵያ ነፃ ለመውጣት እየታገልን ነው። በሪፈረንደም የምርጫ ውሳኔ ነፃ መውጣት አለብን። አሁን ያለው ካርታ ኦሮሚያን አይወክልም። ኦሮሚያን የሚወክል አለን። እውነተኛ ኦሮሚያ ገና አልተመለሰችም። ቃል በቃል ነው የምነግራችሁ፣ በትርጉም ትሰሙታላችሁ። እውነተኛ ኦሮሚያ እንድትመለስ እየታገልን ነው። የምንታገለው እውነተኛ ኦሮሚያ የምትመለሰው የት ነው አለ? በሶማሌ፣ በቤኒሻንጉል፣ በወሎ እንደዚሁም መሰል ጉዳዮች ላይ በጣም አስፈላጊ ነው ብዬ ስለማስብ ነው። ኤኒዌይ ገመቹ አያና የሚለውንና ኃይሉ ጎንፋ የሚሉትን ሁለቱን መስማት አስፈላጊ ነው። ኃይሉ ጎንፋ የሚባለው በኦነግና በአብይ አህመድ መካከል ሸምጋይ ለመሆን በጣም ከፍተኛ ጥረት እያደረገ ያለ ኃይል ነው። አሁን ባለው አገዛዝ ውስጥ የማይናቅ ሚና ካላቸው ግለሰቦች ውስጥ ነው። በተለይ ደግሞ ወንድማማቾች መካከል ደም መፋሰስ የለበትም ብሎ ጫካ ያለውንና ኃይልና ቤተመንግስት ያለውን ኃይል ለማስታረቅ ሌላው ጠላት እያለብን ያው ጠላት ሌላኛው ነው ሰሜን ተብሎ በሚጠራው አካባቢ የሚኖረው ህዝብ ነው። ሌላ ጠላት እያለብን እኛ ለምን እርስ በርስ እያለ ለማስታረቅ ደፋ ቀና እያልኩ ነው የሚል ግለሰብ ነው። ከዛ በፊት ግን በተቋሚነት ጎራ ያለው ገመቹ አያና የሚለውን ነገር እንስማ። ይሄ ነገር ምንድን ነው የሚነግራችሁ? ምን አይነት ኢትዮጵያ እየመጣ ያለ ነው የሚመስላችሁ? በየቀኑ አማራዎች ጽንፈኞች ናቸው እያላችሁ ዘፈን ከመዝፈን ይልቅ በተጨባጭ ምን እየተነገረን ያለው የሚለውን እስኪ እንስማ ከነሱና መልሰን ደግሞ ወደ እናንተ በአማርኛ ለማድረስ ሞክራለሁ አንዳንድ የሚያነሷቸውን ነገሮች። biyya kana seeraa fi dambii ishee kabajanii filannoodhaan dorgomuudhaa fi biyya keessa jirtu gam tokkoon impaayera jechaa gam tokkoon biyya jechuun ulfaatu. qabsooni ጥያቄ ጠየቀችሁ። በአንድ በኩል ኢምፓየር ኢትዮጵያ ኢምፓየር ነች ትላላችሁ፣ በሌላ በኩል ደግሞ ሀገር ነች ብላችሁ በምርጫም ለመሳተፍ ወደዚህ ወደዛ ትላላችሁና ኢትዮጵያ ኢምፓየር ነች እያላችሁ ዛሬም ኢምፓየር ነች ብላችሁ ነው የምታምኑት የሚል ጥያቄ ጠይቀዋለች። ምላሹን ነው ስላ ኦቶከያንት ምልካኤ ከራነጋ አከበርባንት ተሰሶ አማይረታይ ሚልኪን ጋሪን ከራነጋው ተተየደ ከናፊዳ ኢትዮጵያ ከሰጀር ከራና መደበለ ፓርቲ ቱጅራ በየካና ማቃፍ የረሞቱማር ከራነጋ ቀብሶፍነን ዱፍነ ከራነጋ ጋፋ ቀብሶፍኑ ጋፊ ብልሱማ ቀባኔት ጋፊ ብልሱማ ሙከ ቀበኔፊ ኢምፓየር ረብልሰውፊ በሰላማዊ መንገድ ነው አሁን እየታገልን ያለ ነው። በሰላማዊ መንገድ የምንታገለው ከኢምፓየሯ ነፃ ለመውጣት ነው እና ከዚች ኢትዮጵያ ከምትባል ጨቋኝ ኢምፓየር ነፃ ለመውጣት ነው እየታገልን ያለ ነው በሰላማዊ መንገድ ነው የሚለው ይቀጥላል። ካራሎላ ቆፈደ ምልካማ ከጀደሙ እንጅሩ ካራነጋ ቆፈስምቲ ዮኒ ካራነጋ ደደበሜ ብይከሙ ሎሌት ብልሶ
Kan otu ta'e immoo garuu milkii guddaan ka argamu karaa nagaa otu ta'edha. Manni rakkoo keessa jira garuu ittuma jirra. Malee impaayira keessa jirra. Itoophiyaan weerartuudha Oromiyaaf. OLFን ነው የኦኤልኤፍ ተወካይ ነው እሱ ኦሮሞ ሊበሬሽን ፍሮንት እያለ ወይንም የኦሮሞ ነጻነት ግንባር እያለ ኦነግ ተወካይ ነው እንግዲህ እንደምታውቁት አሁን ለጊዜው በሰላማዊ መንገድ ኦሮሚያን እንገነባለን ሀገር እናደርጋለን ብለን ነው እየታገልን ያለ ነው ካልሆነ ግን ያው ወደ ጦርነት ተመልሰን በጦርነትም አማራጭ ሀገር እናደርጋለን ነው የሚለው አዲስ አበባ ነው ይሄንን የሚለው ጽንፈኛ የሚባለውና የሚፈረጀው ግን ኃይል እስከዛሬ ድረስ ሀገር አዋልዳለሁ አላለም አይደል መልካም እንስማው እንቀጥል ወለቡማ ኦሮሚያ ፊ ብልሱማ ኦሮሞ ከበቺሱ ፊዳ ገሪኑ መታገሩማ ኦሮሚያ ብልሶም ተከሰ ጅራቹ አዋ ገሪኒሞ ኢትዮጵያ ዲሞክራቶፍ ተከሰ ጅራቹ ያደጀዱ ቀባ እሲና ከደ ብልሱማ ኦሮሞቲ ላልቺ ሲንቀበደማል እጀነዱ መደብልሱ ኦኬ ጥያቄዋን ምንድነው የምትለው እንግዲህ ግማሹ ህዝባችን በኢትዮጵያ ፌደራላዊ ስርዓት ውስጥ እንቀጥላለን የሚል ነው ግማሹ ህዝባችን ደግሞ ነፃ ኦሮሚያ ሀገርን በመመስረት በነፃ ሀገር የመኖር ፍላጎት ነው ያለውና እናንተስ ያላችሁ አቋም ምንድነው የሚል ነው ያው ቀደም ኦሬዲ ኢምፓየር ነች ኢትዮጵያ ብሏል ቀጥሎ የሚናገረው ግልጽ ነው እንስማው ኦሮሞን ከኦሮሚያን ብልሶ ሙሉ ማገብድ ኦፍ ኮርስ ኢትዮጵያ ዲሞክራቶፍ ተከሰ ኦሮሚያ ነፃ መውጣት አለባት ነው ምንም ጥያቄ የለውም በዚህ ላይ ምንም ኦሮሚያ ከኢትዮጵያ ነፃ መውጣት አለባት ቀጥል ስጅራቹ ከጀዱ ፓርቲኑ ጅራምቲ ኦፌ ኮንፋዩ ጅሩ ኢኒ ቆፋሳ ሐምና ሚቲ ሙርቴስ ኡመተ ኦኬ የሚወስነው ህዝብ ነው ግን በኢትዮጵያ በዲሞክራሲያዊ ኢትዮጵያ ውስጥ እንቀጥላለን የሚሉ እንደ ኦፌኮ አይነት ፓርቲዎች አሉ እነሱ አሉ እኛ ግን ይሄንን የሚወስነው ህዝብ ነው እኛ ግን የምናምንበት ብሎ ቀጥሎ የሚናገረው እንሰማለን ኑት አካደብልሱማ ኦሮሞት አንስ ከነናመኑ ኦሮሚያን ኢትዮጵያን ኢምፓየር ከሳ በውራ ቀብድ ብልሶ ሙራ ቀብድ ዲንቢተምደ ተገዝታለች ነው የሚለው ሂምቢተምቴ ነው የሚለው ኦሮሚ ትንሽ ቃሉ ዘግነን ይላል ሲናገረው እሱ ኦሮሚያ ተገዝታለች ነው የሚለው በኢትዮጵያ ኢምፓየር ተገዝታለች ስለዚህ በምንም ጥያቄ የለውም ነፃ መውጣት አለባት ነው ይያለ ያለው ሲንፊለኑ ከናረቲ ኦሮሚያ ብልሰባሱ አብርጎማ ጅርቱ ጃቾላ ታታ ያከስ ካና ሲንዶርጎማ ጅርተኒ ቢየ ኦሮሚያ ቢየ ጎቹ ፊዳ ጃቾላ ኦሮሚያ ኢጃር ፎረም ቢየ ኦሮሚያ ጀምቱ ፍዱፍ ኦሮሚያን ወይረረ ምኒልክ ዱር አከቱርት ተከደብቱ ነሞኒ ባየነ ከምኒልክ ወረራ በፊት ኦሮሚያ ከምኒልክ ወረራ በፊት ወደ ነበረችበት እንድትመለስ ነው እኛ አሁን እየታገልት ያለ ነው ያው በምርጫ ሂደቱም በንሳተፍም በዋናነት በርግጥ ኮሎኔሉ እዚህ ጋር ያው ገመቹ የሚባለው ኮሎኔል በምርጫ መደረግ አለበት ብሎ እንደማያምን እዚሁ ኢንተርቪው ላይ ይናገራል ምርጫ ለማድረግ የሚያስችል ሁኔታ የለም ሀገሪቱ ስለዚህ ምርጫ መደረግ የለበትም ነው የሚለው ከምርጫ በፊት የሀገሪቱ ጣፈንታ መወሰን አለበት ነው የሚለው ግን ደግሞ አልቲሜትሊ ያለምንም እንትን ሀገር የማዋለድ እና ሀገር የመመስረት ህልሙን ለማሳካት እየሰራ እንዳለ ነው የሚናገረው እነ ክርስቲያን ታደለ እስር ቤት ናቸው በጽንፈኝነት እነ ኮሎኔል ገመቹ አያና ሀገር እንደሚያዋልዱ እዚህ ጋር መጥተው በአደባባይ ይነግሩናል ማለት ነው እንስማ እንቀጥል ገሊቦዴ ማልዳሳ ጨዱሜ ወልቲ ቀባቲ እንትማ ጋፊን ጅጅረም እንጅሩ ብልሶሙ ደቀምና በየተው ቀምና ዋን የተቀየረ ነገር የለም ያው ወደ ሀገር ውስጥም ከገባን በኋላ የተቀየረ ነገር የለም ሀገር መሆን አለብን የሚለው ነገር አልተቀየረም የተመለሱ ጥያቄዎች አሉ ግን ያልተመለሱ ጥያቄዎቻችን አሉ አንዱ ያልተመለሰው ጥያቄ ሀገር የመሆናችን ጥያቄ ነው ስለዚህ ሀገር የመሆናችን ጥያቄ ተግባራዊ መደረግ መቻል አለበት እያለ ነው እንቀጥል እንስማው አኩማ ጀልቀባቲ ካፍቴ ዳንጋ አመጅሩ ከነን ፉዳኑ ማለ ኦሮሚያ ከጀደምቱ ጋሩ ጅርቲ አማ አዱኛቱ በካውን ያለውን አቆሞ ያው ዓለም ያውቃል አሁን ኦሮሚያ የምትባል ሀገር አለች አሁን እኛ ማንቀበለው ኦኬ ኦሮሚያ የምትባል ሀገር አለች ግን አሁን ያለችው ኦሮሚያ ያላት ድንበር እኛ የምንቀበለው ድንበር አይደለም ነው እያለ ያለው ይሄ አሁን ያለችው ኦሮሚያ በወያኔ የተሰጠችን ኦሮሚያ ናት ኦሮሚያ እቺ አይደለችም ኦኬ እንስማው
nuti daangaan oromiyaa kana qofaadhaan jennu ይሄ ብቻ ነው የኦሮሚያ ዲግሪidhaan taa'eera አንልም ciitotun ዲግሪidhaan taa'eera በዲግሪ ተቀምጧል የኦሮሚያ ካርታ ድንበር በዲግሪ ተቀምጧል እሺ kaartaan argitaa miti adda bilisummaa oromoo kaa'eera inni kaabaan kibbaan dhiyaan bahaan digirii hagana irratti argama jedhamee taa'eera oromiyaan amma jirtu kun isa ዲግሪ ያስቀምጠናል በሰሜን በደቡብ በምዕራብና በምስራቅ ዲግሪ ያስቀምጠናል አሁን የምታየው ካርታ ያው አለ አይደል አፕል የሚመስለው ካርታ ያ የምታየው ካርታ እሱ ኦሮሚያ አይደለችም አሁን ያለችው እሱ ኦሮሚያ ገና ነው አላለቀም እሱ አልመጣም እሱ ለዛ ነው ጥያቄዎቻችን አልተመለሱም የምንለው ለዛ ነው ስለዚህ ያ ካርታ አይደለም አሁን ያለው ያለ ነው ያለው እሺ ምንድነው የሚቀረን ነው የሚለው ጋሩ ኦሮሚያ ድምት ይጀምቱ ኩን ጅራቹ ሸዩ ጋፊ ተኮ ደብሱድ afaan oromoo aadaa oromoo ijoolleen oromoo afaan isheetiin barachuun kun deebii guddaadha waan baay'eetu deebi'e moo hagasuma immoo kaafee jiraachuu sigalee hagasuma kaafee jira bilisummaatu hafee federeeshinii keessattuu daangaan keenya kun sirrii miti amma federeeshinii keessatti ኦኬ ሁለት ነገር ነው የሚያነሳው ያ ለውጦች አሉ ለምሳሌ በቋንቋችን መማራችን የኦሮሞ ልጆች በቋንቋቸው መማራቸውን እሱን እንደ ፖዚቲቭ ዴቨሎፕመንት ያነሳና ምንድነው የሚለው ሁለት ነገር ይቀራል አንደኛው ሉዓላዊነቱ ይቀራል ሀገር መሆኑ ይቀራል እሱ አንዱ ጥያቄ ነው እሱ መመለስ አለበት ሀገር የመሆኑ ጥያቄ መመለስ አለበት ኢትዮጵያን ሱፑን እንደንዳሙ ሲል ነበር ሌላኛው አንድ ሊቅ ትላንትና ኢትዮጵያን መጠገን አይቻልም ዲሞክራታይዝ ማድረግ አይቻልም ስለዚህ ምናምን እያለ ነበር ሌላኛውም ትላንት ሲያወራ ነበር የነበረው እዚህ ጋር ግን በፌደሬሽን ውስጥም ሆነን ጥያቄዎቻችን አልተመለሱም አንደኛው የድንበር ጥያቄዎቻችን አልተመለሱም እያለ ያነሳቸው ናቸው እስኪ እንስማ የትኞቹን አካባቢዎች እንደሚል ሰውቱ ጅሩዩ ኢትዮጵያ ወለን ጅሩዩ ኦሮሚያ ነማ ጅርቱ ኩኒ ስሪ ሚቲ ኦሮሚያ ስሪ ሚቲ ትክክል ወሎት ካፈጅ ጋር እየኖርንም ከኢትዮጵያ ጋር ራሱ እየኖርን አሁን ከኢትዮጵያ ጋር እየኖርን ራሱ አሁን በፌደሬሽን ውስጥ ኢትዮጵያ አሁን ያለችው ኦሮሚያ ትክክል አይደለችም እውነተኛዋ ኦሮሚያ አይደለችም እውነተኛዋ ኦሮሚያ የቷናት ቀጥል ከራሱ ማሌ ካፈጅ ከሱማሌ በኩል ይቀረናል በረወያኔት ጀልቀበም ቤክቱምት ያርርጌ ባሌ ለፈሳራ ቡቀ ከራጋማ ዳንጋ ሱማሌቲ ቤኒሻንጉል ለኦሮሞርት ዱልቴበር በቤኒሻንጉል እሺ እዚህ ጋር ኦኬ በሱማሌ በኩል ያው በወያኔ ጊዜ ጀምሮ በሱማሌ አይዞባይነት አሚን በወያኔ አይዞባይነት ሱማሌዎች ከሐረርጌና ከባሌ ያፈናቅለውናል መሬቶቻችንን ወስደውብናል ስለዚህ በሱማሌ በኩል መሬታችን ገና ምኑ ተነካ እያለ ነው በቤኒሻንጉል በኩል ቤኒሻንጉል ሳይቀርኮኛ ላይ ዘመተ ኦሮሞ ላይ ዘመተ አይገርምም ይላል ለዛ ላይ ያው እንግዲህ ሊቀበለው ያልቻለው ጉዳይ ይመስለኛል ግን ቤኒሻንጉልም ገና መሬታችን ከቤኒሻንጉልም አልተሳካም ሙሉውን አልመለስንም ገና ቤኒሻንጉል ላይም ብዙ የሚቀረን ነገር አለ ነው የሚለው ቀጥሎስ አንጉል ላይ ኦሮሞ ረት ዱልቺሰን ከቆምሰ ቤኒሻንጉልም ይትኩን ከኡምሳ ቡልቺንሰ ሞቱማ ኢሃዲጊን ተይዳ ለሶማሌ ሰከሱ ወራና ሞቱማ ኢጃሬቱ አልሸባብ ሎሉፍ ዴቤ ኦሮሞ ረት ዱለ ኦሮሞ ለፈራ ቡቀስ ኢኑምቲ ሄር ሞቱማ ኦሮሚያ ደጀ ቤከ ኩንዩ ይንጫበቹ ከራሞ ያለ ቤክታ ዳንጋን ኦሮሚያ ሜቀ ከፉደተ ሶማሌን ኪሎ ሜትር ይበሰዲ ዋው በሶማሌ በኩል በሞያሌ በኩል ሶማሌ 300 ኪሎ ሜትር ወስዶብናል ነው የሚለው ከኦሮሚያ ላይ 300 ኪሎ ሜትር በዚህ በሞያሌ በኩል ሶማሌዎች ነጥቀውናል መሬታችንን ነው የሚለው በዚህ በፌደሬሽን በሚባለው ውስጥ ራሱ ሆነን ጦርነት እየታወጀብን ነበር የነበረው አንድ ጊዜ ቤኒሻንጉል አንድ ጊዜ ሶማሌ እየወረረ ጦርነት ሲያውጁብን ነበር የነበረው ስለዚህ በዚህ በሶማሌ በኩል ሞያሌን ጨምሮ 300 ኪሎ ሜትር ሶማሌ ወስዶብናል ነው የሚለው ስለዚህ ያው በቀጣይ ምን ማድረግ እንደሚፈልግ ግልጽ ነው ሌላውን ቀጥለው ኪሎ ሜትር ይበሰዲ ኮኖ ወለጋ ኦነሸንጃ ፋኖ ቀበሌ ኦኬ ወለጋ ወደ 5-6 የሚሆኑ ወረዳዎችን ፋኖ ተቆጣጥሯል ነው የሚለው አላቅም ነበር እኔ በነገራችን ላይ
5-6 ወረዳዎችን ፋኖ መቆጣጠሩን በሁሉም የወለጋ አቅጣጫዎች ላይ አማራ ነባር ህዝብ ነው ሴትለር አይደለም ወለጋ ላይ ነዋሪ ነው የሀገር ባለቤት ነው ሀገር ያቀና ህዝብ ነው ከከፋ ጋር የሚዋሰን ህዝብ ነው ለረጅም ዘመናት ማለት ነው ስለዚህ ወለጋ ላይ አማራ ሴትል እንዳደረገ የሚያስቡ ሰዎች የተሳሳተ ነው ያው የዚህ ትርክት ባለቤቶች ናቸው እንደዛ የሚያወሩት ግን ደግሞ እዚህ ጋር እሱ በግልጽ ምንድነው የሚለው ያው ወደ 5-6 ወረዳዎችን ፋኖ ነጥቆናል ስለዚህ እሱም አንድ ያልተሳካ ጉዳይ ነው አሁን ያለው ድንበራችንም ኮምፕሮማይዝ ተደርጓል ነው የሚለው ቀጥል ይስማ ፌደራሊዝም ከነ ከሰቱን ሲንጀቻ ጅራ ኢኑን ይጨበ ሞ ጋፊን ከኛ ኢሳቺ ታው ቆፋዩ መቲ ከና ካፌ ባየዳችሁ ፈኘ ቀጥል የሚቀር ያለ ይመስለኛል ያ ይሄኛው ሳይሆን የሱ ንግግር ራሱ የሚቀር ያለ ይመስለኛል ምንድነው የሚለው ያው እነ ወሎ እነ ራያ ገና አልተመለሱ አልተካተቱም ያው ሀገር መሆን አለብን ሀገር ስንሆን ግን እነዚህ አሁን መሰረታዊ ጥያቄው ምንድነው ከቤንሻንጉል መሬት ይቀረናል ከደቡብ መሬቶች ይቀሩናል ከሶማሌ መሬት ይቀረናል ከአማራ ምናስመልሳቸው አሉ ከአማራ እስከ ራያ እንግዲህ ያለው ነው የሚያነሳው እዚህ ላይ በሁሉም አቅጣጫ ኦሮሚያ መሬቷ አልተመለሰላትም ነው ይሄ ተራሷ አይደለም አንድ ትልቅ ድርጅትን የመለሰ ከናብይ አህመድ ጋር የሚሰበሰቡ የኦሮሚያ ፓርቲዎች የጋራ መድረክ ላይ የሚሰበሰቡ በሌላ በኩል መሬቶቻችን አልተመለሱም ይያለ ይሄኛው ኃይሉ የሚባለው ደግሞ ጀነራል ኃይሉ ጎንፋ የሚባለው ደግሞ በዚሁ ቃለ መጠይቅ ላይ በዚህ በተመሳሳይ ሚዲያ ላይ መጥቶ ምን አለ እንስማው እሱ ደግሞ የሚለው tokkoffaan nagaa buusuuf oromoota oromummaatti as deebi'u yaada oromootti ebeloo akkas godhee ጥያቄ ተጠየቀ ጥያቄው ያው እንትን ልስጣችሁ ብዬ ነው ፍሬም ልስጣችሁ ብዬ ነው ጥያቄ ተጠየቀ ጥያቄው እንዴት ነው ኦሮሚያ ላይ ዘላቂ ሰላም ማስፈን የሚቻለው የሚል ጥያቄ ሲጠየቅ ምላሽ እየሰጠ ነው ያለው በዚህ ምላሹ ላይ አንደኛ ብሎ ንግግር እያደረገ ነው ያለው ንግግሩንና የትንግግሩን ይዘት በኋላ ላይ ልምጣበት ምን እንደሚያነሳ እዚህ ጋር እንስማው akkas godheerra oromoon waan godhaa turre caala waani keenya durii sanatti deebi'uun nurra jiraata hegemonii oromummaa jaarraa 16 አንደኛው ሰላም የምናመጣው ወደ ነበርንበት ወደ ጥንቱ መመለስ አለብን ወደ ኦሮሞ ሄጅሞኒ መመለስ አለብን ወደ ኦሮሞ የበላይነት መመለስ አለብን ወደ ኦሮሞ የበላይነት መመለስ አለብን እንዴት ነው የምትመለሱት እንስማው fakeessa bargiiftii ko akka oromoon bal'atee lafa gabbataa akkasiirra kan nu qubsiise bar hooggana bara sana otoo maan baratiin jirutu ummata bal'aa kana lafa bareeda kanarra nu qubachiise ባሉ ኦኬ ለመጀመሪያ ጊዜ የኦሮሞ ልሂቅ በአደባባይ ወጥቶ በ16ኛው ክፍለ ዘመን ይሄን የምታየውን የአማራ ሀገር ይሄን የተመሰለ ውብ ሀገር ይሄን ሰፊ ኦሮሚያ የሚባል ሀገር ሳይማሩ አባቶቻችን በ16ኛው ክፍለ ዘመን ሌሎቹን አባረው ይሄንን ሀገር አስይዘውናል ሳይማሩ በ16ኛው ክፍለ ዘመን ለፈበሬዳከን ንቁበቺስን ይላል ይሄንን ሰፊ ሀገር ይሄንን ለምድር ይዘው ሳይማሩ በኃይል ሀገር ሰጡን በዚህ ትልቅ ህዝብ የሚመጥን ሀገር ለም ሀገር ሰጡን ይላል መቼ በ16ኛው ክፍለ ዘመን ይሄ መንግስት አማካሪ ነው ባይዘው ቱባ ባለስልጣን ነው ኦኬ
ቱባ ባለስልጣን ይሄ ሰፊ ግዛት ሰፊ ቀጠና ነፃ ወደ መሆን መሸጋገር አለብን ይላል። ይሄ ዲስኮርስ ለምን መጣ የሚለው እንተነትነዋል። አንዳንድ ጥያቄዎች ግን ተመልሰዋል፣ በቂ ግን አይደሉም ይላል። አንዳንድ ጥያቄዎች ተመልሰዋል ሲል ገመቹ አያና አዲስ አበባ ማለቱ ነው። አሁን አዲስ አበባ የኦሮሚያ ነው የሚለው ጥያቄ በኦሮሞ ልሂቃኖች ላይ ይነሳ። ማንኛውንም ስሙት፣ የትኛውንም የተቃዋሚ ድርጅት የምናምን ስሙት፣ የተመለሰ ጥያቄ ነው። የተዘጋ ምዕራፍ ነው የሚባለው። ሌላ ቀሪ የቤት ስራ ነው ያለን። አንዳንድ ጥያቄዎች ተመልሷል የሚባለው ከዚህ አንጻር። ከዚህ በፊት አብይ አህመድ በአደባባይ የተናገረው ጉዳይ ስለሆነ ማለት ነው። ኦሮሚያ ክልል ከፈለገ 100,000 ሰው ወደ ከተማው ማስገባት ይችላል። በራሱ በጀት መታወቂያ ማስወጣት እንችላለን። ነዋሪ ለማስባል የሚፈጅበት 2 ዓመት ነው። ከዛ በኋላ ነዋሪ ነው ምናምን ብሎ የተናገረው ለሚያዳምጥ ሰው ይሄ ስራ ቀድሞ ያለቀ ጉዳይ እንደሆነ ግልጽ ነው። ስለዚህ ጥያቄው ተመልሷል ሲል ከዚህ አኳያ ነው። ፖለቲካዊ ጥያቄ በኃይል በጉልበት ህገ መንግስት እንገዛበታለን የሚሉት እንኳን በማይገዛቸው ሁኔታ ሰልቅጠውታል። ይህንን ያለው ገመቹ አያና ከዚህ በፊት የተናገረውን ካዳመጣችሁ ምንድን ነው ያለው? አብይ ከአማሮች ጋር የተጣላ ቀን ኦነግ ይሆናል። ይህንን እኔ ስለማቀው ነግራችኋለሁ። እውነተኛ ማንነቱን የዛኔ ነው የምታውቁት። እኔ አብይን የማቀው ነው፣ ያሳደግኩት ልጅ ነው። በጣም የሚገርም ሰው ነው። በነገራችን ላይ ከኮሎኔል ገመቹ አያና ማለት የክንፈ ዳኘው ምክትል ጄኔራል ጥጋቡ አለቃው ነበር። ገመቹ አያና የጄኔራል ጥጋቡ አለቃ ነበር። ራሱ ነው ያለኝ። ጄኔራል ጥጋቡ አለቃው ነበር እና እስካሁን በመከላከያ ፖዚሽን ላይ ቢቀመጥ በጣም ትልቅ ፖዚሽን ላይ ቢቀመጥ ሰው ነው። በዛ ላይ ደግሞ በጣም የታጨቀ የውትድርና እውቀት ያለው ሰው ነው። በጣም ከአዲስ አበባ እስከ መተማ ቀበሌዎችን አስቀምጦ ሁሉ እያንዳንዷን ስቴሽን ተንትኖ ማስቀመጥ የሚችል ሰው። ይሄ ሰው እንደ ቀልድ እና ሀሳቦቹን በማሳነስ አላየውም። ስትራቴጂክ የሆነ ሰው ነው። ይሄ ሰው አብይን አውቀዋለሁ ሲል ሳያውቀው አይደለም። የአብይን ማንነት ሳያውቀው ገመቹ አያና ምስክርነት የሰጠው 2013 ላይ ነው። ልብ በሉ 2013 ዓመተ ምህረት 2013 ዓመተ ምህረት አብዛኛው ያው ከህልውና ጦርነት አኳያ የፕሮፓጋንዳ ሰለባም የሆነ በስጋትም ያለ በዚህም በዛም በኩል ያለው ድብልቅልቅ ያለ ስሜት አብይ የአማራን ልሂቃን እንደ መሸፈኛ አድርጎ ተጠቅሞ የሂደቱ ሰለባ ቢያደርገው ውጤቱ ግን መጨረሻ ላይ ግን አማራንም ሊያጠፋው እንደሚችል መጨረሻ ማንነቱን ሊያሳየው እንደሚችል እኔ የሰማሁት እውነቴን ለመናገር በተጨባጭ በማስረጃ ያገኘሁት ከገመቹ አያና ነው። ምናልባት ታዬ ደንዳ ቅርብ ጊዜ ነው ይሄንን ምስክርነት የሰጠው። ገመቹ አያና ግን መጀመሪያም ይሄ ሰው በእርግጠኝነት ምስክርነቱን ነው የሰጠው። ኦነግ ከሆነ ለምን ተቃወሙት የሚል አመለካከት አለ። ዋናው ኦነግነቱ አይደለም። በኦነግነቱ አልተቃወመውም። የኦሮሞ ሊቃን የተቃወመው አዳዊ አስተሳሰብ፣ የነፍጠኛ አስተሳሰብ ወስዶታል፣ ገዝቶታል። ስለዚህ ይሄ ሰው እኛ ውስጥ ሆኖ መጨረሻ ላይ ግን ሀሳቡ ሌላ ቦታ ላይ ነው የሚል
ጥርጣሬ ያላቸው ሰዎች አንድ፣ ሁለተኛ ደግሞ ከኦህዴድ ውስጥ የወጣ ሰው ስለሆነ ኦህዴድ ደግሞ በአብዛኛው ያው በተለይ ይሄንን ነፃ እንወጣለን የሚለው ኃይል ባሰላለፍ ይሄ ኃይል አይወክለኝም ስለሚል መናናቀም ስላለ ከዛ አንጻር ነው እንጂ የአብይ ኦነግነት የአብይ ሀገር በታኝነት ገመቹ አያና በእርግጠኝነት ነው ምስክርነቱን እንደሰጠ። ገመቹ ሳያረጋግጥልን ምንድነው ወደ እናንተ ላመጣ የፈለግኩት ስልጣን ያጣቀን አብይ ኦነግ ይሆናል ብሎ ሲናገር አሁን እየተፈጸመ ያለው ሁኔታ ነው። ምንድነው እየተፈጸመ ያለው? አማራውን ከፍተኛ የሆነ ጦርነት ውስጥ ከመክተቱ ውጪ በተለያዩ አካባቢዎች ላይ የይገባኛል የማካለል የተለያዩ ጥያቄዎችን እያነሱ ነው። ይሄ ብቻ ሳይሆን ከዚህ ጥያቄ ጋር ጎን ለጎን ደግሞ ጀነራል ኃይሉ ጎንፋ የተባለው ሰው ምንድነው ያለው? ወደ ጥንቱ መመለስ አለብን። ወደ ጥንቱ ወደ 16ኛው ክፍለ ዘመን አባቶቻችን ለምና ሰፊ መሬት ሰጡን፣ አሁንስ ወደዛ መመለስ አለብን የሚል ንግግር ተናግሯል። ከስጎዴራ ኦሮሞን ዋንጎኑት ጋንጎዳ ቱሬ ጫላ ዋኒ ኬኛ ዱሪ ሰነት ደኡኑ ረጅራት ሄጀሞኒ ኦሮሙማዘ ያራ ቁዳጃ አንደኛው ሰላም የምናመጣው ወደ ነበርንበት ወደ ጥንቱ መመለስ አለብን። ወደ ኦሮሞ ሄጅሞኒ መመለስ አለብን። ወደ ኦሮሞ የበላይነት መመለስ አለብን። ወደ ኦሮሞ የበላይነት መመለስ አለብን። እንዴት ነው የምትመለሱት? እንስማው። ፋኬሰ በርጊፍቲኮ አከት ኦሮሞን በልአቴ ለፈ ገበታ ከሲረ ካን ኑቁብሲሴ በር ሆገነ በረሰኖቶ ማንበረቲን ጅሩቱ ኡመተ በልአ ከነ ለፈ በሬደ ከነረ ኑቁባቺሴ ባሉ ኦኬ። ለመጀመሪያ ጊዜ የኦሮሞ ልሂቅ በአደባባይ ወጥቶ በ16ኛው ክፍለ ዘመን ይሄን የምታየውን የአማራ ሀገር፣ ይሄን የተመሰለ ውብ ሀገር፣ ይሄን ሰፊ ኦሮሚያ የሚባል ሀገር ሳይማሩ አባቶቻችን በ16ኛው ክፍለ ዘመን ሌሎቹን አባረው ይሄንን ሀገር አስይዘውናል። ይሄን ሲናገሩ ብርሃኑ ጁላ፣ አዳነች አቤቤ፣ ሽመልስ አብዲሳ፣ አብይ አህመድ እዛ ኦህዴድ ውስጥ ያለ አባዱላን ጨምሮ ሰሞኑን የተናገረው ነው። ሀሰብ የወሎ እኮ ነች ሲል ምን እንደሆነ ግልጽ ነው። ፖለቲካ ለሚያነብ ሰው ሀሰብ የኦሮሞ ነች እያለ ነው። ጅጅጋ የኛ ነች፣ ድሬዳዋ የኦሮሞ ነው ሲል አብይ ምን እንዳሰቡ ግልጽ ነው። እነ ገመቹ አያና ይሄን ናሬቲቭ ደግሞ አሁን አደባባይ ላይ እያመጡት ነው። እነ ኃይሉ ጎንፋም እያመጡት ነው። ለምን? ነጥቡ እዚህ ላይ ነው። ከዚህ በፊት በሳውዲ ኤምባሲ ላይ በሳውዲ ቆንስላ ላይ የኦሮሞ ኮሚኒቲን ሰብስቦ ሌንጮ ባቲ የተባለው በተለይ በአምባሳደርነት የተመደበ ሰው ምንድን ነው ያለው? በግልጽ የተናገረው ኦሮሚያን እየገነባን ነው፣ ኦሮሚያን እየገነባን ነው፣ ይህንን መንግስት ደግፉ፣ ዓላማችን ነፃ ኦሮሚያን መፍጠር ነው። ማን ነው ስሙ? አርቲስት አጫሉ ሁንዴሳ ከዚህ በኋላ ኦሮሞ ያላመነበት ሰው መንግስት መሆን አይችልም። ሽመልስ አብዲሳ ኦሮሚያን እየገነባን ነው፣ በሰበሩን ቦታ ሰብረናቸዋል። አብይ አህመድ ድሬዳዋ የኛ ነው፣ አዲስ አበባ የኦሮሞ ጠል ነው። ይሄ ፕሮጀክት የታቀደ እቅድ በአፈጻጸምም እየሄዱበት ያለ እቅድ ውጤቱና መጨረሻው ምን እንደሆነ ነገ ጠዋት እነሱም እኛም አናውቀው፣ ግን በዚህ ሁኔታ ውስጥ ግን እንዳሉ ግልጽ ነው።
ይሄንን እኛ ስንናገር ብዙ ሰው ምንድን ነው የሚለን? ጽንፈኞች። ኦህዴድ ደግሞ ምንድን ነው የሚለን? ስም ነው የሚሰጠን። ስም የስድብ ሰራዊቱን ልኮ የተለያዩ የስድብ ሰራዊቶች ስም ነው የሚሰጡን። ከአዲስ አበባ ጋር ስንፋለማቸው ይሄንን ስለምናቅ ነው። እንደዚሁም በሀገር አቀፍ ደረጃ ዛሬ ከአማራው ጋር ጦርነት ውስጥ ሲገቡ የሄዱበት ትርክት በግልጽ አገር እናፈርሳለን የሚል መንግስታዊ ፕሮጀክት ተይዞ ፖሊሲ ተቀርጾ በጀት ተበጅቶ ወደ አፈጻጸም ለመግባት ብዙ ነገር እያሳዩ ነው። ዋናው ጥያቄ እዚህ ላይ ነው። የጽናት ሚዲያ ቤተሰብ ዋናው ጥያቄ እዚህ ላይ ነው። በሁለት መንገድ ከፍዬ ሊየው የአብይ አገዛዝ የኦህዴድ አገዛዝ በዋናነት እዛ ውስጥ ያለው አጠቃላይ ልሂቃኑ በነገራችን ላይ ይሄ ኦሮሞማው ልሂቃን አንድ ዋነኛ ጉዳይ አለው። እሱም ስልጣን ይዘናል። ይሄ ስልጣን እጃችን ላይ ገብቷል። ከዘመናት ጥያቄ በኋላ እጃችን ላይ ገባ ነው። አሁን ባንክና ታንኩን መያዝ ብቻ ሳይሆን ገንዘቡንም መሬቱንም የመወሰን ስልጣንም ይዘናል። ሌላ ህይወት ውስጥ ገብተናል። ሌላ ምኞት ውስጥ፣ ሌላ ቅምጥል ውስጥ ገብተናል። ትላንት ለውጥ አመጣለሁ ብሎ አደባባይ ላይ ሲወጣ የነበረው ወጣት ሁሉ መሬት ታድሎት በአብዛኛው ግማሹ ሚኒሻው ነው፣ ግማሹ የመንግስት መዋቅር ውስጥ ገብቶ በዘረፋም በምንም ዛሬ በጣም ትንሽዬ ግሮሰሪ ውስጥ ብትገቡ 100 ሺህ እየተበተነ ነው መጠጥ የሚጠጣው። ይሄ ኑሮ ተወደደብኝ ምናምን እነሱ ጋር ችግር የለም፣ በምቾት ላይ ግን ናቸው። ይሄ የማይካዳቅ ስለሆነ አሁን እየገዛ ያለው ስርዓቱ ምንድን ነው? የኦሮሞማ ገዢ ነው። ኦሮሞ እየገዛ ነው። የኦሮሞ ልሂቃን በስሙ እየገዛ ነው። እኛም እስከሚገባን እነሱም እንደመሰከሩት። ስለዚህ ስልጣኑ ላይ ማን ያለው? የኦህዴድ የበላይነት አለ። የሚያስፈጽመው የሚያስረው በዋስ የሚለቀው ኦህዴድ ነው። ጦርነት የሚከፍተው ኦህዴድ ነው። በድሮን ሰው የሚገድለው ኦህዴድ ነው። ይህንም በዋናነት የሚያስፈጽመው አብይ አህመድ ቢሆንም ብዙ ቅርንጫፎች ደግሞ ከሱ ጋር። ይሄ የኦህዴድ አያቶላ ግን ዋናው የተለያዩ በምክር ሀሳብም በምንም የሚሰጡ ሰዎች አሉ። በውጭው በኩል እና አባዱላ አሉ። በተቃዋሚዎቹ በኩል ደግሞ እነ ገመቹ አያና አሉ። ገመቹ ኢምፓየር የሚላት ነፃ መውጣት አለብን የሚሉት ምን ላይ ሆኖ ነው? ስልጣን ላይ ሆኖ ነው። ልብ ብለህ ስማን። ምናልባት ነገ ጠዋት ይህንን ባለማዳመጥህ ልትከፍለው የምችለው ዋጋ ከባድ ነው። ከባድ ጊዜም እየመጣ ነው። ስለዚህ ከዚህ ኢምፓየር ነፃ መውጣት አለብን ሲባል ገመቹ አያና ጥያቄያችን ተመልሷል፣ አንዳንድ ጥያቄያቸውን የሚል የኦሮሞማ ገዢ ደግሞ ቤተ መንግስቱን ይዞታል። ቤተ መንግስቱን ይዘውት ነው ይህን ጥያቄ የሚያነሱት። አንድ ሁለተኛ፣ ቤተ መንግስቱን የያዙትን ሰዎች የነ ገመቹ አያናን ፖሊሲና አቅጣጫዎችን ደግሞ እየጠየቁም ነው እያስፈጸሙ ነው። የሚያስፈጽሙት በመንግስት መዋቅር ውስጥ ነው። አገር እየመሩ የፌዴራል መንግስቱን ይዘው በጀት ይዘው የመወሰን ስልጣን ይዘው በህዝብ ገንዘብ ኤርፖርት እየገነቡ ነው። በህዝብ ገንዘብ በሰራዊት ላይ ሰራዊት እያሰለጠኑ ነው። ይሄ ኮሬል የገኛ ምናምን የሚባለው አሁን ገዳ ኮማንዶ እያሰለጠኑ ነው። ምን እያደረጉ ነው? የራሳቸውን ኔሽን እያዋለዱ ነው። በመንግስት መዋቅር ውስጥ የመንግስት መዋቅር ተገዳዳሪ መዋቅር እየተፈጠረ ነው። ይሄ አዲስ አበባ ላይ የምታዩት ኦሮሚያ ክልል ላይ የሚገነባው ፕሮጀክት በሙሉ ይሄንን ታሳቢ ተደርጎ የሚሰራ ነው። ይሳካል አይሳካም ሌላ ጉዳይ ነው። ፖሊሲው ግን እየተፈጸመ ነው። የሚቀረው ገመቹ አያና እንዳለው የኦሮሞ ካርታ ይሄ አይደለም፣ አንዳንድ ጥያቄዎቻችን ተመልሷል እና አዲስ አበባን አስመልሰናል፣ ግን በወሎ በኩል በቤንሻንጉል በሶማሌ በኩል ይቀረናል ሲል ቅርብ ጊዜ አብይ አህመድ በድሬዳዋ በኩል ድሬዳዋ የኦሮሞ ነው ያለው
ጅጅጋ የኛ ነው ብሎ ኦኤምኤን የሚያረግበው ቤንሻንጉል አካባቢ ላይ ያለውን ከፍተኛ ማዕድን የሚወጣበትን አካባቢ አማሮችን መተከል አካባቢ እየጨፈጨፈ ያለው የኦነግ ሰራዊት የአብይ ሚኒሻ ከዚህ ጋር በተያያዘ ነው። በወሎ በኩል ደግሞ አዲስ ግጭት ለመፍጠር በተለይ ደቡብ ወሎ ላይ አብይ የራሱን የሆነ የሸኔ ኮማንዶ እያሰለጠነ ነው። አባዱላ ሐሰብ የወሎ ነው ሲል የኦሮሞ ነው እያለ ነው። ሐሰብ የአማራ ነው አላለም። ሐሰብ የአፋር ነው አላለም። ሐሰብ የወሎ ነው። ሐሰብ የኤርትራ አካል አልነበረም። ሐሰብ የወሎ አካል ነው በነበረው የክፍለ ሀገር ክፍፍል ማለት ነው። እንዴት ሆኖ ነው ነገሩ በሙሉ የተገለባበጠው? ለራሴ የማይገባኝ ይሄ የሆነበት ዋና ምክንያት ሁሉም አጀንዳውን ተጠቅሞ እቺን ሀገር ለድህነትና ለእርስ በርስ ሁከት ዳርጓት እንዲቀጥል ስለሚፈልግ ብቻ ነው። የወሎ ነው ሲል ለወሎ አስቡ አይደለም፣ ወሎ የኦሮሞ አካል ነው ብለው ስለሚያስቡ ነው። ይሄ ነው ያልተመለሱ የምናካላቸው ቦታ አለው ያለው ገመቹ አያና እነዚህ ጥያቄዎች ስላሉ ነው። ስለዚህ ምን እያደረገ ነው? ስቴቱ በራሱ ሌላ ኔሽን ቢውልድ እየደረገ ነው። ኦሮሚያን ለመፍጠር ጥረቶች አሉ፣ ምልክቶች አሉ፣ ግንባታዎች አሉ። ይሄ በመንግስት መዋቅር ውስጥ የሚሰራ ነው። ሰራዊት ያለው፣ የደህንነት መዋቅር ያለው፣ ሚኒሻ ያለው፣ ስኳድስ ገዳይ ያለው ይሄንን የሚቃወም ይሄ ማዕከላዊ መንግስቱን የያዘው የሚጫወተው ነው። እነ ገመቹ አያና ደግሞ ምንድን ነው የሚጫወቱት? ይሄንን ናሬቲቭ ለእኛ ይነግሩናል፣ ሚዲያው ላይ ያመጣሉ። ሚዲያው ላይ እነ ጀነራል ኃይሉ ጎንፋ ኦሮሞ እየገዛ ስሜ ተቀይሯል ያለ ሰው ስሙን እኮ አሁን መቀየር ይችላል። ጎንፋና ጎንፋን ኃይሉ እና ጎንፋ እያለ እየጠራበት ስሜ ሚኒልክ ነው የቀየረው የሚለው ሰውዬ አሁን የፌዴራል መንግስቱ አማካሪ ነው። ይሄ ሰው በ16ኛው ክፍለ ዘመን ነው ያለው። አባቶቻችን የሰጡንን ቦታ እንኳን ዛሬ አተናል። ያንን ሰፊ መሬት መመለስ አለብን። ምናልባት ለአማራው ትውልድና አብዛኛው የታሪክ ማረጋገጫ ተጠቅሶ የአዲስ አበባ የጥንት የአፄ ዳዊት ከተማ ነች ስንል በማስረጃ እነ ኃይሉ ጎንፋ የሚናገሩት ነው። በወረራ እንደዚሁም ገባሮ በሚሉት በጉዲፈቻ ወንዱን እየገደሉ እየሰለቡት በተለይ ክርስቲያኑ አማራው ለም የሆነውን ሰፊ መሬት ከቢዛሞ እስከ ፈጠጋር እየለቀቀ አሁን ያለበት ሸለቆ ውስጥ እንዲገባ የተደረገበት የታሪክ ማስረጃዎቹ በስፋት ያነበብ ነው። በንባብ ብቻ ሳይሆን በተግባር ደግሞ አሁን ምስክርነት እየሰጡ ነው። እና ኃይሉ ጎንፋ ይህንን ያሉት ማስረጃ ነው። አባቶቻችን በ16ኛው ክፍለ ዘመን የሰጡንን ሰፊ ቦታ ነው የሚለው። ይሄ ማስረጃ ነው፣ የአዲሱ ትውልድ መፋለሚያው ነው። በነገራችን ላይ ኃይሉ ጎንፋ ያረጋገጠው ማለት ነው። እንደ አንድ ማስረጃ እንደ አንድ የትግሉ የበለጠ የትግሉ የሚፋፋምበት የቃል ማስረጃ ነው ብዬ ነው ማስበው። ስለዚህ ይህንን እነዚህ ሰዎች ሲናገሩ በተግባር አብይ አህመድ ደግሞ እና ኦሮሞማው አሳሰብ አሁን ሀገር የመፍጠር ስራ በስፋት እየሰሩ ነው። ምንድን ነው እክል የገጠማቸው? እዚህ ላይ ልምጣ። የመጀመሪያ ሁለትንም ምርጫ አለ። አንድ ኢትዮጵያን በተራዘመ ጊዜ ስልጣን በእጃችን ማስቀጠል አለብን። ይሄ ስልጣን እኛ የበላይ ሆነን ሌላው ሁለትና ሶስተኛ ሆኖ እኛ በምናወጣልህ ህግና ፖሊሲ አንገትን ደፍተህ ትገዛለህ። እማትገዛ ከሆነ ስልጣኑ ከእጃችን የሚወጣ ግን ከሆነ እንበተናለን ነው። ተበታኙ አካል እንበተን እያለ በማስፈራራት
አብይ አህመድ ደግሞ የሚጫወተው ምንድነው? ኢትዮጵያ ከብልጽግና ውጪ አማራጭ የላትም፣ ኢትዮጵያ አትፈርስም የሚላት እነዚህን ሰዎች እንደ ማስፈራሪያ ስለሚጠቀም ነው። መልእክቱ ለህዝቡ ነው። እኔ ከሌለው ገመቹ አያና ነው የሚመጣብህ፣ ይሄ ሀሳብ ነው የሚመጣ ምናምን ነው የሚለው። በተግባር እኮ እነሱ ራሳቸው እኮ እየሰሩት ነው። አብይን ስትፍቁት ገመቹ ነው። ገመቹ ራሱ ደግሞ ያለኝ ይሄንን ነው። አብይ ሲፋቅ ኦነግ ነው። አብይ ራሱ ደግሞ አምኗል። መጽሐፉ ላይ እኔ ኦነግ ነኝ፣ ለኦነግ መረጃ እሰጥ ነበረ። እኔ መጽሐፉን ሳላነብ ገመቹ ነው ይሄንን ያለው። ስለዚህ የዚህን ሰውዬ ማንነት ግልጽ ነው ማለት ነው። ስለዚህ የሚጠቀምበት ዋነኛው ኢትዮጵያ ላይ ያሉ ቅማሎችን እናራግፋለን ሲል አብይ ቋንቋው ለሚገባው ሰው ኢትዮጵያ ውስጥ ያለውን ቅማል የሚለው ኢትዮጵያ ነው፣ ህዝቡን ነው። እሱን እያራገፍን እንጥላለን፣ ወደ ብልጽግናችን እንሄዳለን ሲል አብይ ኦሮሚያን እንገነባለን፣ ሀገር እንፈጥራለን። ይሄ ኢምፓየር ከሆነች ሀገር ነፃ መውጣት አለብን የሚለው የገመቹና የአብይ ትስስር በጣም 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 ቅርብ ነው ለሚገባው ሰው። ስለዚህ የሚሰሩት በተግባር ይሄ ነው። የመጀመሪያው ቅድም እንዳልኳችሁ ስልጣን በተራዘመ ጊዜ እጃችን ላይ መሆን አለበት። ይሄንን አምነ ተቀበል ነው። ይሄ አደጋ ከሆነ ግን ከዚህ በፊት እንደገለጽኩት አደጋ የሆኑ ኃይሎችን መቀነስ ነው። ታዬ የነገረን ይሄንን ነው። አማራውን አጠፋዋለሁ ሲል የአማራው ትግል አማራን ነፃና ማውጣት ብቻ የለም። የአማራው ትግል ብዙሃኑ በተለይ ሌላው የብሔረሰብ አካል የአማራን ትግል በጥርጣሬ የሚያይ አብዛኛው ሊቅ አሁን ልትገነዘብ ይገባሃል። አማራው እኔ የህልውና አደጋ አለብኝ ሲል የአማራው የህልውና አደጋ በራሱ የኢትዮጵያ የህልውና አደጋ ነው። ምክንያቱም አማራው ነፃ ሲወጣ ነፃ የሚያወጣት ኢትዮጵያንም ጭምር ነው፣ የተጨቆኑ ብሔረሰቦችንም ጭምር ነው። ብቻውን አይደለም፣ እየተሰለቀጠ ያሉ የብሔረሰቦችንም ነው ነፃ የሚያወጣቸው። አማራው እየዳከመ በመጣ ቁጥር ግን እነዚህ ዳህጣን ብሔረሰቦችም እየተዋጡ በዚህ በኦሮሞማ የመምጣት እድላቸው ሰፊ ነው። በኃይልም ይዋጣሉ፣ በማስገደድም በተመሳሳይ። ስለዚህ አማራው ከሌለ ለነሱም ራሱ አደጋ ነው። አማራው ከሌለ ለሶማሌው አደጋ ነው። አማራው ከሌለ ለጉራጌው አደጋ ነው። አማራው ከሌለ ለደቡቡ ለሲዳማው አደጋ ነው። ስለዚህ የአማራ የህልውና አደጋ የሲዳማ የህልውና አደጋ ነው፣ የጉራጌው የህልውና አደጋ ነው። ምክንያቱም ከአገሪቱ የህልውና አደጋ ጋር አብሮ ስለሚያዝ የሀገሪቷ የህልውና አደጋ ደግሞ እነዚህ ዳህጣን ብሔረሰቦች በዚህ ኃይል የመጨፍለቅ የመዋጥ የመደምሰስ እድል ስላለ በጣም ሰፊ እድል። ስለዚህ አገር ማዳን አለብን ሲባል አማራውንም ማዳን አለብን ማለት ነው። ለዚህ ነው ወደ ሳይሆን በግድ የአማራውን ትግል ደግፍ፣ እዚህ ላይ ተጠናከር። እያንዳንዱ ሰው የራሱን የሆነ የሰርቫይቫል ጥያቄ ይዞ በራሱ የጎበዝ አለቃ በሁሉም አካባቢ ላይ ይህንን ጥያቄ ማፋፋም አለባቸው የምንለው ለዚህ ነው። ስለዚህ እነ አብይ አሁን ከአማራው ጋር ሲዋጉ ጠላትህን ነው የሚሉት። ይህንን ጠላት እናጠፈዋለን እንደመስሰዋለን ነው የሚሉት። እንደ ህዝብ ነው፣ ህዝቡን ነው ጠላት የሚባለው። ይሄ ህዝብ ደግሞ ጠላት የሚባለው በዋናነት ይሄ እነገመቹ አያና እና አብይ የሚያስፈጽሙትን ፕሮጀክት ለማስፈጸም ስልጣናችን አደጋ ውስጥ የሚከተው ኃይል ምን ብለዋል? ይሄ የአማራው ኃይል ነው። የትግራይ ኃይልም በዛ ደረጃ ነው የሚታየው። ከኤርትራ ጋር ያለው ጦርነትም ስጋት የሚሆነው ይሄ ነው። ለስልጣናችን አደጋ የሚሆነው ከዚህ አሳሰብ የሚመጣ ነው፣ በዋናነት አማራው። ስለዚህ አማራውን አጠፋዋለሁ አለኝ የሚለው ታዬ ግልጽ እንዲሆንልን ነው። የዚህ የፕሮጀክቱ እንቅፋት አማራው ስለሆነ ነው። ስለዚህ አብይ አህመድ ስልጣን ሲያጣ የአማራው ኃይል ሲነሳበት ማንነቱን ገለጠ። ማንነቱን ከመግለጡ በላይ ግን አማራውንም አጠፋዋለሁ የሚለው ወደ ሁለተኛ ፕሮጀክት ደግሞ መሄድ ስለሚፈልግ ነው። ሁለተኛው ፕሮጀክት ገመቹ አያና የተናገረው እሱም በተግባር
ለኛ የነገረን። አብይ መጨረሻው ይሄ ነው ብሎ በደንብ ያስቀምጠው። ምናልባት ይሄን ፕሮግራም ከሰማው ለህሊናውም ፍርድ ምናልባት የፈጣሪና የሱ አንደበት እኔ በእርግጠኝነት ይሄንን ስለምመሰክር ማለት ነው ስለሚያውቀው ዛሬ የሚነካው ሰው የለም። ይሄንን ተናግሯል ብዬ ብናገር ምንም የዓላማና የግብ አንድነት አለ፣ ችግር የለውም። እኔ ስለገረመኝ እውነታውን ግን ዶክመንት አድርገን እናስቀምጠው ብዬ ነው። ስለዚህ ገመቹ ወደ እውነተኛው ኦሮሚያ መመለስ አለብን ሲል አብይም ያንን እያስፈጸመ ነው። በምን ሽፋን? በአንድነት ሽፋን፣ በኢትዮጵያዊነት ትርክት ሽፋን፣ በብልጽግና ስም ሽፋን። ብልጽግና የኦሮሚያ መገለጫ ነች። ኢትዮጵያ የማደናገሪያው መስታወት ነው። መዳረሻው ግን ሀገር መበተን ነው። ቅማል የሚባለው ህዝቡ ነው። እቺ ኢምፓየር የሚላት ገመቹ አብይም የተለየ ነገር የለው። ከዚህ የተለየ አይደለም። አብይን የሚከተሉት ይሄ የብአዴን ስብስብ ምናምን እሱ መጨረሻ ላይ የሚሄድበት አቶ በኪሳራ የሚወድቅ ምናልባት አንዳንዱ የሚደመሰስ አንዳንዱ በሴራም በምናምን የሚገላቸው እንደው ለመረጃ ማስረጃም እንዳይወጡ ወደ መጨረሻ አካባቢ ላይ እዛው አብይ ነው የሚገላቸው። በነገራችን ላይ ትንሽ አማራው እየጠጋ ሲመጣ ምስክርነት እንዳይሰጡ እንዳይሸሹ ይበላቸዋል። ሌላው ግን በኪሳራ ውስጥ ይወድቃል። ሌላው የፈዘዘው ሊቅ ግን በኪሳራ ይወጣል። ለዚህ ነው አማራው መሰባሰብ አለበት፣ መጠናከር አለበት፣ ሊቃኑ መሰባሰብ አለበት የምንለው። አንድ ይሄ። ሁለተኛ በዚህ በፍርስራሽ ውስጥ መዳን ይችላሉ ወይ? አላማቸው እሱ ነው። ማጥፋት አማራውን ከሆነ አሁንም ከትግራይ ጋር እንዋጋለን የሚሉት ከዚህ እንቅፋት ጋር አብሮ የተያዘ ነው። እነሱ በአንድ በኩል የትግራይ ሊቃን እኛ ስንገነጠል እነሱም ይሄንን ጥያቄ ስለሚቀበሉት ቢያንስ በዚህ ጉዳይ ይተባበሩናል ብሎ አስቦ ነበር። ግን የትግራይም ህዝብ እኮ ቢያንስ ይቆጨዋል። በዚህ ሀገር ላይ ቢያንስ አባቶቹ የገነቡት ሀገር ነው። ህወሓት እንዳበላሸው አይደለም። ህወሓት የማያውቀውን ታሪክ ሰጠው። የህወሓት ታሪክ አይደለም የትግራይን ህዝብ የሚገልጸው። በዚህ ሀገር ላይ ትልቅ ሐውልት አለው፣ ግዙፍ ሐውልት። ከአማራው ጋር ያለው ትስስር ግዙፍ ነው። ዛሬ የመጣ ብሔርተኝነት አይደለም። ስለዚህ ቆጨዋል፣ ግን ይቀበሉናል ብሎ ያስባሉ። ጥርጣሬም አለ፣ እንቅፋትም ናቸው ብሎ ስለሚያስብ ጦርነቱ የሰሜናዊ ጦርነት አድርጎ እናጠፋቸዋለን የሚለው የዚህ ሊቃን አሳሰብ ነው። ይሄ ሊቃን አሳሰቡ ዋናው እነዚህ ጠላት የሚባሉትን ኃይሎች ወይ መደምሰስ ወይ ማዳከም። በማዳከምና በመደምሰስ ውስጥ ነው ስልጣናችን የምናስቀጥለው። ስልጣናችን ማስቀጠል እንኳን ባንችል እንደ ሀገር መውጣት አንችልም። ምክንያቱም ኢትዮጵያን ይዘን ለስልጣናችን አደጋ ከሆኑ ኦሮሚያን ይዘን መኖር አንችልም። ያጠፉናል፣ ተባብረው ከመጡ ይደመስሱናል የሚል ፍርሃት አላቸው። ስለዚህ ይህንን ፍርሃታቸውን ለማስታገስ ያላቸው ምርጫ አንድ ይህንን ጦርነት እንደ ህዝብ እናጠፋቸዋለን ብለው መነሳት ነው፣ ህዝባዊ መልክ መስጠት ነው። ሁለተኛ የፕሮፓጋንዳ ዲስኮርሱን ወደፊት ማምጣት ነው። ልንፈርስ ነው፣ ነፃ ሀገር እንፈልጋለን የሚል ገመቹን ይመጣል። አብይ አህመድ ኤርፖርትም ይሰራል፣ ኮሬን የገኛም ያሰለጥናል፣ ድሬዳዋም የኛ ነው ብሎ ይቀማል። በሌላ በኩል ደግሞ የብሔረሰቦች ቀን ብሎ ደግሞ ሆሳዕና ላይ ያው ብሔረሰቦችን በማስጨፈር አንድነት ያለ ኢትዮጵያዊ መሪ ለመምሰል የብሔረሰቦች መብት እንደተከበረ አድርጎ ማየት ይፈልጋል። ይሄንን ነው የማደናገር የፖለቲካ አቅጣጫ የሚጠቀመው። ውጤቱ ግን ማቆርቆስ፣ መግደል፣ በመጨረሻም አገር ማፍረስ ነው። ይህንን እኔ አይደለም የምናገረው፣ ኮሎኔል ገመቹ አያና አደባባይ ላይ ያመጣውን ኃይሉ ጎንፋ የተናገረው ነው። ስለዚህ አማራው ሶስት የመፍትሄ ሀሳቦችን ተናገሬ ፕሮግራም ልጨርስ። ለዚህ ፕሮግራም ዋናው መነሻ የሆነ ትንግርቱ ገብረ ጻዲቅ በጣም ጥሩ የሆነ
ስራ ነው የምትሰራው። በጣም ነው ማደንቅ። እሱ ያመጣውን ተንተርሼ ነው ወደዚህ የመጣሁት። እነዚህ ሰዎች ከዚህ በኋላ አደጋ ሆነው የሚያዩት የአማራው ኃይል እንደሆነ የአማራው ሊቃን ሊገነዘብ ይገባል። ይሄ ፕሮፓጋንዳ በውጤት ደረጃ ስልጣናቸው አደጋ ላይ ሲወድቅ እንስሳዊ ከሆነ አመለካከትም ስለሚነሳ ተነጣይ የሆነ ኃይል ይዘው ሊመጡ እንደሚችሉ ምንም ጥያቄ የለውም። የተለያየ ኃይል አደራጅተው የሚያስገቡት የራሳቸውን የእርስ በርስ የፓወር አስተላለፍ ለመፍጠር ነው። መሀል አዲስ አበባ ላይ ታጣቂ አስገብተዋል። የእነሱን ያህል ታጣቂ እንዳለ ባያውቁም ግን አስገብተዋል። ማዕት በተለያየ አካባቢ እንደዚሁ። ስለዚህ የተለያዩ ግጭቶችን የኃይል አስተላለፎችን ሊፈጥር የሚችል ቡድን እንደሆነ ማንም ሰው ከተገነዘበ የአማራው አንድ ተቋም፣ አንድ ድርጅት፣ አንድ የወታደር አቅም መፍጠር ወሳኝ ነው። ሁለት፣ ሌላው ብሔረሰብ የአማራን የህልውና ትግል ነፃ የሚወጣበት የህልውና ትግል አድርጎ መቀበል መቻል አለበት፣ በተለይ ከአማራው ውጭ ያለው ሊቃን። ስለዚህ ይህንን ትግል መደገፍ አለበት፣ ምክንያቱም የእሱ እጣ ፈንታ በሀገሪቷ እጣ ፈንታ ላይ ስለሚወሰን። ሶስተኛው በጭፈራና አንዱም በአድርባይነት፣ በሌላ በኩል ደግሞ አሁንም መሀል ሰፋሪ ሆኖ የተቀመጠው እና ይሄ ጊዜያዊ ስሜት የሚያንጫጫው ትውልድም በተለይ ይሄ በጣም የሚያሳዝን ዛሬ ጋሽ ታዲዮስን ሳያስብ አዶና ይፈታ ተብሎ እስር ቤት ሁሉ ረብሻ ነበር የሚል ዜና አንብቤያለሁ። ትልቅ ሰው እኮ የ80 ዓመት ሰዎች ታስረው እስር ቤት ሁሉ ረብሻ ተፈጥሮ ነበር በጠያቂዎች። ይሄ ትውልድ ቆም ብለህ ማታስብ ከሆነ ነገ ጠዋት የሚሰጡ ቀዩን ያየ ላንተ እሳት አሸክመው እነሱ ግን ሌላ ቤት ይፈጥራሉ። ወደ ኋላ ብትመለስ አትመልሶ። ስለዚህ መንቃት፣ ማየት፣ መሀል ሰፋሪውን ቢሆን ዛሬ ብልጽግናን የሚያራግበው ቢሆንም የሚዲያ ሰራዊቱን ቢሆንም ነገ ጠዋት በኪሳራ እንደሚወጣ፣ ሌላው ደግሞ በኪሳራ ሲወጣ ደግሞ ዝም ብሎ እንደማይመለከተው ያው ጠፍቶ ስለሚጠፋ ሌላው የዚህ አካል ከመሆን ቢታቀብ ጥሩ ነው ብዬ አስባለሁ። በመጨረሻ ገመቹ አያና በተናገረው ፕሮግራሜን እጨርሳለሁ። አብይ አህመድ ከአማራው ጋር ሲጣላ ኦነግ ነው። ገመቹ ይህንን ምስክርነትን ስለሰጠን በጣም ነው የምናመሰግነው። ዛሬም አደባባይ ላይ ወጣችሁ አደባባይ ላይ እውነታውን መናገሩ ማስፈራራትና ማስጨነቅ የፕሮፓጋንዳ ስራ በአንድ በኩል ቢሆንም በሌላ በኩል ግን በውጤት ደረጃ እናሳያቸዋለን የሚለው እኛም እናሳያቸዋለን ብለን ለዛ መዘጋጀት፣ ሌሎችም ብሔረሰቦችም ይህንን ቡድን ልኩን ለማሳየት መዘጋጀት፣ መንቃት፣ መደራጀት፣ መሰባሰብ፣ የተለያዩ አሊያንሶችን መፍጠር የግድ ያስፈልጋል ብዬ አስባለሁ። የጽናት ሚዲያ ቤተሰብ ዛሬ በዋናነት ይህንን ላነሳ ነው ለእናንተ የመጣሁት። በሚቀጥለው ሌላ ሀሳብ እስክንገናኝ የዛሬን በዚህ ያበቃለሁ። ሰላም።